አያችሁት? እስኪ አሁን አብረን እንቅመሰው። ያው እናንተ ጋር ለየው ብዬ እንጂ እኔ ዳይመን እሰራዋለሁኝ ማለት ነው። ተጣዕሙ በላይ በጣም ለየት ያለ ፋይዳዎች አሉት። ራሳችንን ለመጠበቅ ይረዳናል። ሰውነታችን እንዳይገዝፍ፣ እንዳንንቀጠቀጥ፣ በተለይ ምግብ ለማይበላ እህቶች ማለት ነው። በጣም ቆንጆ ጁስ ነው። ሰርታችሁ መክሩት። በተለይ እኛ አረብ ሀገር ያለን እህቶች ብዙ ጊዜ ለራሳችን ጊዜ የለንም፣ ለራሳችን ሰዓት አንሰጥም፣ ራሳችን አንንከባከብም። ለምን? ስራ የሚበዛብን ስራ ይበዛብናል። የማይበዛብን ደግሞ ቤቱ አቅራጭ የተሟላ ላይሆን ይችላል። የምንፈልገውን ነገር እንዲልባችን ለመግዛት አስቸጋሪ ቤት ልንሆን እንችላለን እና በዛ ምክንያት ራሳችን አንጠብቅም። ሀተ ቢኖር ራሱ ይሄ ስልክ እስካለ ድረስ ቤት ውስጥ በተለይ አረቦቹ ወጣ ሲሉ ስልክ ጋር ነው እኛ የምንቀመጠው። ግን እሱ ደግሞ አይጠቅመንም። የሚጠቅመን ራሳችንን መንከባከባችን ብቻ ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናቸው ወደ ሀገሬ ልጆች? ዛሬ ደግሞ በጣም ለየት ያለ ራሳችን የምንጠብቅበት እንዲሁም ደግሞ ክብደትን ለመጨመር የሚረዳንን ጆስ ነው ማሳያችሁ። እዚህ ጋ ሙዝ አለኝ፣ ከዛ ስኳር፣ ከዛ ደግሞ ወተት ነው እዛ ጋር ያዘጋጀሁትኝ። እዚህ ጋር ደግሞ ገብስ ነው ያለኝ። አንዳንድ ሰው አጃ ይላል፣ ግን ይሄ አጃ አይደለም ገብስ ነው ማለት ነው። እኛ የገበሬ ልጆች እናውቀዋለን። አረቦች ወይንም ደግሞ አንዳንድ ሀበሻ ገብስ ነው የሚሉት፣ ምንድነው አጃ ነው የሚሉት፣ ግን አጃ አይደለም ገብስ ነው ማለት ነው። ምክንያቱም አጃ ጠንካራ ነው። እና እዚህ ጋር ምን አዘጋጅቻለሁኝ? የምፈጭበትን የጆስ መፍጫ አዘጋጅቻለሁ። ከዛ እንደዚህ ያርኩ የምፈልገውን ያክል ሙዝ ጨምራለሁ። በነገራችን ላይ ሙዙ ትንሽ የተወሰነ በሰል ብሎብኛል፣ ተገዛሁት ቆይቻለሁኝ እና ትንሽ የመብሰል ባህሪ አምጥቷል። ግን ለጁስ ስለሆነ ምንም ችግር የለውም፣ የተበላሸ አይደለም። መብሰልና መበላሸት እንግዲህ የተለያየ ነው። እና እንደዛ ታረኩኝ በኋላ ሁሉንም ከዛ ዝጋ ስኳር ጨምራለሁ ማለት ነው። የምፈልገውን ያክል ብዙ ስኳር አላበዛም። ምክንያቱም አንደኛ ሙዙ ስኳር አለው፣ ሁለተኛ ደግሞ በወተት ስለሆነ የምሰራው ብዙ አላበዛም። ከዛ ወተትም እንደዚሁ የሚበቃኝን ያክል እጨምራለሁ። ምክንያቱም እኔ ብዙ አላበዛም፣ ለእኔ ያክል ነው የምሰራው። ከዛ አሁን ደግሞ ቅድም ያሳየኋችሁን ገብስ እጨምራለሁ። 2 ማንኪያ ገብስ ነው የምጨምረው፣ ወይንም ደግሞ ሹፋን በአረበኛ። ከዛ ይሄን ጨምሬ ፈጨዋለሁ። እንግዲህ ማሽኑ ሊጮህባችሁ ነው፣ ተሐመሉኝ ማለት ነው። እንግዲህ ቤተሰብ እንደዚህ ቆንጆ አርጌ ፈጭቼ ጨርሻለሁ። በስተመጨረሻ ይሄን ይመስላል ማለት ነው። እስኪ አብረን ጣዕሙን እናየው። በጣም ነው የሚጣፍጠው። በጣም ዘርፈ ብዙ ነው ማለት ነው። ውድ ሀገሬ ልጆች ቤታችሁ ሰርታችሁ ተጠቀሙ። ራሳችሁን ተንከባከቡ። ራሳችሁን አትጣሉ ማለት ነው። እኛ ስንኖር ነው ሁሉ ነገር የሚሆነው። አንዳንድ ጊዜ ራሳችን እንደዚህ መጣላችን ዋጋ ያስከፍለናል። ምክንያቱም ዋጋ የምንከፍልበት ምክንያት አንድ ጊዜ በሽተኛ ትሆን ሰውነታችን በስራ ስለሚጎዳ በኋላ መነሳት ነው የሚያቀተው ማለት ነው። ስለዚህ መነሳት ታቃተን ደግሞ ሰው እጅ ላይ ከወደቅ ዋጋ ከፈልን ማለት ነው። ገባችሁ? እና እንደዛ ስለሆነ እየሰራችሁ ራሳችሁን ተንከባከቡ። እንዲሁም ደግሞ ውፍረት ለሌላችሁ እህቶች ማለት ነው፣ ቀጫጫ ለሆናችሁ በአንድ ጊዜ ነው የሚጠግነው። ያን ደግሞ እሱን በመጠቀም ብቻ ሳይሆን አንደኛ ሀሳብ ማቆም አለብን። እኛ የስደት እህቶች ብዙ ጊዜ ሀሳብ ማብዛት ነው ራሳችንን የሚጨርሰን፣ ሰውነታችን የሚጎዳን። እንደዚህ ደግሞ መጨናነቅ፣ አሁን ሌሊት እንቅልፍ አይወስደንም። ምክንያቱም በቃ መብራቱን ስናበራ ሀሳብ ነው የሚደቀንብን ጭንቅላታችን ላይ ማለት ነው። ምክንያቱም የቤተሰብ ናፍቆት አለ። ነገ ምን ሰርቼ ተሟልቶልኝ ሀገሬ ገባ ይኸው ወይ የሚል ልጅ አለን። ደግሞ የልጆቻችን ናፍቆት አለ። ብቻ ህይወት ብዙ ውጣ ውረድ ናት። እሱን አቁመን እንደ አይነት ጁስስ ምናምን ነገር ተጠቀም እንቅልፍ ለመውሰድም ይረዳናል፣ እንዲሁም ደግሞ ለመወፈርም ይረዳናል ማለት ነው። እኛ ሰበብ ማድረስ ነው ያለብን።
ቀሪው ደግሞ የአላህ ነው። ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። ከምንም በላይ ራሳችንን መውደድ ያለብን ማለት ነው። ወላሂ ነገ አንድ ነገር ብንሆን አረብ ሀገር የሰራ ነው ብር በራሱ ዛሬን ሳንኖርና ነገ እያጠራቀም ልንሞት ሁሉ እንችላለን ማለት ነው። ስለዚህ ራሳችሁን ጠብቁ። ወደ ሀገሬ ልጆች ወዳችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።